አክሱም ከተማ በሁለት ተራሮች ግርጌ በሚገኝ የተንጣለለና የተዋበ ሜዳ ላይ የተቆረቆረች ስትሆን በጥንት ዘመን የገናናው የአክሱም መንግስት የስልጣኔና የሃይማኖት ማዕከል ነበረች። የንግስተ ሰባ መናገሻ ከተማ የነበረች ከመሆኗ በላይ በኢትዮጵያውያን ዘንድ እንደ ሁለተኛ ኢየሩሳሌም ትቆጠራለች። የአክሱም መንግስት ካለፈ በኋላ እንኳን ደማቅ ስርዓተ ንግሶች የሚካሄዱባትና የተለያዩ የነገስታት ዘውዶች፣ አክሊሎች፣ የራስ ወርቆች፣ ጌራዎች፣ የማዕረግ ልብሶች እንዲሁም ሌሎች የከበሩ ዕቃዎች እስከ ዛሬ ድረስ ተጠብቀው የሚኖሩባት የኢትዮጵያ መንፈሳዊ ማዕከል እንደሆነች ትገኛለች። አክሱም የነገደ ኩሽ ዘሮች በኢትዮጵያ ኑሮ ከመሰረቱበት ጊዜ ጀምሮ የኢትዮጵያ ዋና መዲና ሆና የኖረች ናት። በአክሱም ቤተ መቅደስ በብሉይ ኪዳንና በሐዲስ ኪዳን ስርዓተ ንግስና ተፈጽሞላቸው የነገሱ ነገስታት ብዙዎች ናቸው። ስዕላዊና ሌሎች የጽሑፍ መረጃዎች እንደሚመሰክሩት ከነበራት ቀና አስተዳደርና ባህላዊ ስርዓት የሀገር ውስጥና የውጭ ንግድ ማዕከል ነበረች። ከአዱሊስ የሚነሳው የንግድ መስመር ወደ መናገሻ ወደ አክሱም ከደረሰ በኋላ በምዕራብና በደቡብ ወደሚገኘው ዳር ሀገሮች ዘልቆ ይገባ ነበረ። ከንጉሠ ነገሥት ኢዛና የድንጋይ ጽሑፍ እንደምንረዳው ይህ የንግድ እንቅስቃሴ ለማወክ የተነሳ ሁሉ በብርቱ ይቀጣ ነበረ። ኢትዮጵያ ከግሪክና ከሮም እንዲሁም ከፋርስና ከህንድ ጋርና ቻይና ጋር የነበራት ግንኙነት ያለ እክል የሆነው በዚህ ምክንያት ነው። የአክሱም ከተማ በባለብዙ ድርብ ቤተ መንግስቶች፣ ቤተ መቅደሶች፣ አንድ ስራ ወጥ የሆኑ የተጠረቡ የድንጋይ ሐውልቶች፣ በርካታ ቅርጻ ቅርጾች፣ በተዋበ ሁኔታ በተጠረቡ ባለ ሁለት አውታር ምስሎች ያጌጠች ነበረች። በውስጧ መዘምራን፣ ሊቃውንት፣ ዘማሪያን፣ ግንበኞች፣ ሰራተኞች፣ ወርቅና ብር አንጣሪዎች፣ ጥበበኞች፣ ነጋዴዎች ይኖሩባት ነበር። ጆን ጋንተር ኢንሳይድ አፍሪካ በተሰኘው መጽሐፉ አክሱምን በዓለም ከሚገኙ የጥንት ቅርሶች ሁሉ አስገራሚና እጅግ ምስጢራዊ ምንጫቸው የማይታወቅ ከአንድ ወጥ ድንጋይ የተጠረቡና ከግብፅ ሐውልቶች እንኳን የሚረዝሙ ግዙፍ ሐውልቶች የሚገኙበት ስፍራ ናት በማለት ገልጿታል። እነኚህ የተለያየ ርዝመት ያላቸው ሐውልቶች ከቋጥኝ ወይም ከአለት ፈልፍሎ ለማቆም የተጠቀሙበትን የምህንድስና ጥበብ መገመቱ ራሱ በሀሳብ ያስጨንቃል። ይልቁንም አስገራሚ የሚሆነው ደግሞ ከ2000 ዓመታት በፊት የተሰሩ መሆናቸው ነው። አብዛኞቹ ሐውልቶች ሙሉ ቁመታቸው በጥርብ ስራ የተጌጡ ናቸው። አሰራራቸውም ልዩ ከመሆናቸው ሌላ እነሱን መሳይ ሐውልቶች በየትም ዓለም አይገኝም። የአጠራረባቸው ዘዴ፣ የተጓዙበትና የተተከሉበት ብልሃት አክሱሞች በቴክኖሎጂ የመጠቁ እንደነበሩ ይመሰክራል። ሐውልቶቹ ለኢትዮጵያ የስልጣኔያቸው አሻራ ስለሆኑ ከፍተኛ ግምት የሚሰጣቸው ናቸው። በገናንነቷ ዘመን የአክሱም ከተማ እጅግ የተዋበች እንደነበረች መገመት ይቻላል። በዚያን ጊዜም ወደ ላይ ተመዘው ዙሪያ ገባውን አዘግዝቀው የሚመለከቱ ከአንድ ድንጋይ ተፈልፍለው የተሰሩ ታላላቅና ረጃጅም ሐውልቶች በከተማው መሃል ተተክለው ይገኙ ነበር። በጥንቱ ጊዜ አክሱምን ከተማ የክብሯና የገናንነቷ ምልክት በመሆን አድምቀዋት ኖረዋል። 1 ኪሎ ሜትር ስፋት ባለው ስፍራ ላይ ከ33 ሜትር በላይ ርዝመት ካለው ግዙፍ ሐውልት አንስቶ በደንብ ያልተጠረቡና የጥቂት ሜትሮች ከፍታ እስካላቸው ሐውልቶች ድረስ በየቦታው ተበታትነው ይገኛሉ። ከነኚህም መካከል ጥቂቶቹ በደንብ የተጠረቡና በአማረ መልክ ያጌጡ ሲሆኑ፣ ሌሎቹ ግን ያልተጠረቡና ምንም አይነት ጌጥ የሌላቸው ናቸው። ሌላው አስገራሚ የታሪክ እርስ ከክርስቶስ ልደት በፊት 8 ዓመት ጀምሮ እስከ 9 ዓመት እንደገዛ የሚታመነው የንጉስ ባዜን መካነ መቃብር ነው። መካነ መቃብሩ የሚገኘው ከአድዋ ወደ አክሱም በሚወስደው አዋራ ጎዳና በአክሱም ከተማ መግቢያ ላይ ወደ ቀኝ ከሚገኙ ኮረብታ ግርጌ ነው። የመካነ መቃብሩ ምልክት እንዲሆን አንድ ረጅም በደንብ የተጠረበ ሾጣጣ ሐውልት ተተክሎበታል። ይህ መካነ መቃብር ተቆፍሮ የወጣው ከ30 ዓመት በፊት ሲሆን በላዩ ላይ ንጉስ ባዜን የሚል ስም የያዘ ጽሑፍ ይገኝበታል። በኢትዮጵያ የመጀመሪያዋ የሆነችው ጥንታዊቷ የአክሱም ጽዮን ማርያም ቤተክርስቲያን አክሱም ውስጥ የተሰራችው በአብርሃ ወአጽብሃ ዘመን ነበር።
የመጀመሪያው ቤተክርስቲያን በ335 ዓመተ ምህረት ተመስርቶ የተፈጸመው በ349 ዓመተ ምህረት ሲሆን 12 መቅደሶች የነበሩትና በወርቅና በብር በከበሩ ድንጋዮች የተጌጠ ነበር። እንደ ሰንሰለት ተያይዞ በመጣው ታሪክ እንደምንገነዘበው በቀዳማዊ ምኒልክ ዘመን የመጣችው ታቦተ ጽዮን በጥንቱ ዘመን አስባ ቀጥሎም በዝበር የተባለ በሚጠራው እዚሁ አቅራቢያ በሚገኝ ቦታ በኦሪት ምኩራብ ውስጥ ነበረች። የክርስትና ሃይማኖት ከተቀበሉትና ክርስቲያናዊ ስርዓት እንዲስፋፋ ባደረጉት አብርሃና አጽብሃ ዘመነ መንግስት ግን የተንጣለለ መለስተኛ ባህር የነበረው ይህ ስፍራ ባህሩ በታምራት ደርቆላቸው የመጀመሪያዊቱን የአክሱም ቤተክርስቲያን አሳንጸው ታቦተ ጽዮንን አስገቡበት። ይህ እጅግ የሚያምር የጥንት ቤተክርስቲያን ግን በ10ኛው ክፍለ ዘመን የአይሁድ ሃይማኖት ተከታይ በሆነችው ዮዲት ጉዲት ከተቃጠለ በኋላ ቆይቶ በቀድሞ ፍራሽ ላይ በንጉስ አንበሳ ውድም አዲስ ቤተክርስቲያን ባለ7 መቅደስ አድርጎ ቢያሳንጸውም በአህመድ ግራኝ ሰራዊት ተመዘበረች፣ ተቃጠለች። ያን ጊዜ ከዮዲት ወረራ የተረፉ ቅርሶች ተዘረፉ። ለ15 ዓመት ያህል የከረረና የተጧጧፈ ውጊያ ከተካሄደ በኋላ ጦርነቱ ቆመ። ከዚህ ጦርነት በኋላ የክርስትና ሃይማኖት እንደገና በኢትዮጵያ እየተስፋፋ መጣ። 100 ዓመት ያህል ቆይቶም ንጉሠ ነገሥት ፋሲል በ1627 ዓ.ም የጎንደር ቤተመንግስት ሲያሰራ የዛሬዋን አክሱም ጽዮን ቤተክርስቲያንን በ3 መቅደስ አሳነጻት። ኢትዮጵያውያኑ ሆኑ የውጭ ሀገር ጎብኚዎች ሁሉ ወደ አክሱም የሚመጡበት ምክንያት የንግስተ ሳባ ዘመን ከሚባለው ከክርስቶስ ልደት 1000 ዓመት በፊት የነበረውን የኢትዮጵያ ስልጣኔና ታላቅነትን ለማየት ታቦተ ጽዮን ወደ ኢትዮጵያ ከገባችበትና አክሱም ከኖረችበት ከቀዳማዊ ምኒልክ ዘመን ጀምሮ ያለውን የቤተ ክህነትና የቤተ መንግስት ታሪካዊ ቅርሶች፣ የንግስተ ሳባ መታጠቢያ፣ የከተማው ጥንታዊ የውሃ ግድቡን፣ በዓለም ላይ ካሉት እጹብ ድንቅ ከሚባሉ ቅርሶች መካከል አንዱ የሚቆጠሩትን ከአንድ አለት ድንጋይ ተፈልፍለው በልዩ ጥበብ ኃይል ተቀርጸው የተሰሩት የአክሱም ሐውልቶች፣ የጥንት መቀበያ ገንዘቦች ከክርስቶስ ልደት በኋላ በ4ኛው ምዕተ ዓለም ነገስታት አብርሃና አጽብሃ ዘመን ቤተክርስቲያን በአዋጅ ከተቋቋመችበት ጊዜ ወዲህ የነበረው የአጽዋማት ዜማ ትምህርት፣ የሥነ ጥበብና መንፈሳዊ ድርጅቶችን፣ ቅርስን፣ የኢዛና ሐውልትና የአትክልት ቦታውን እንዲሁም በአጠገቡ ያለውን የባዜ መቃብር፣ የአፄ ካሌብና የአፄ ገብረ መስቀል ቤተ መንግስትንና መካነ መቃብር ፍርስራሾችን፣ የነገስታት ስርዓት ንግስና የሚፈጸምባቸው መናገሻ፣ ፍርድ የሚሰጥባቸው የድንጋይ ወንበሮች፣ በ16ኛው ክፍለ ዘመን በአፄ ፋሲል የተሰራው ዋናው ጥንታዊ የአክሱም ጽዮን ቤተክርስቲያን ህንፃና አዲሱ ቤተክርስቲያን፣ በአክሱም ጽዮን ቤተ መዛግብት ውስጥ የሚገኙት የነገስታት ዘውዶች፣ አክሊሎች፣ ራስ ወርቆች፣ ሙሉ አልባሳት፣ መንግስትና ጥንታዊ የወርቅ ወንጌሎች፣ ሌሎችም ጥንታውያን መጻሕፍት እንዲሁም ሌሎች የወርቅ ከብር የተሰሩ መዘክሮች፣ የጥንታዊ የሳባ ከተማ ህንፃዎች፣ በቅርብ በመርማሪዎች ተቆፍሮ የወጣና የጥንት የቤተ መንግስት ፍርስራሾች፣ መንበረ ዳዊት የሚባል የንጉሥ ዙፋን የሆነው ቅርብ ድንጋይ፣ የአንበሳ ምስል የተቀረጸበት ድንጋይን፣ ሐውልቶች የተፈለፈሉበት፣ የተጠረቡበት፣ የወጡበት የገቦድራ ተራራን፣ የንግስተ ሳባን የቀዳማዊ ምኒልክ ቤተ መንግስትና የመቃብር ቦታዎች፣ ከአንድ አለት ድንጋይ ተፈልፍሎ የታነጸው የአባ መጣ ቤተ ክርስቲያን